በዲጂታል በቀላል መረጃ ማግኘት ቢቻልም በሃርድ ኮፒ ወይንም መጽሐፉን በቀጥታ እያገላበጥን ስናነበው ደግሞ የማስታወስና ሐሳቡን በአይምሮ ለመያዝ የሚያስችል ትልቅ አቅም እንዳለው ማስረጃዎች ያሳያል። ሰዎች በዚህ ዘመን ምንድነው የሚባሉት? ለመረጃ ቅርብ የሆነ ማህበረሰብ እንጂ መረጃ በአይምሮ የያዘ ማህበረሰብ አይደለም እየተፈጠረ ያለው። ኢንፎርሜሽን ኒር ሶሳይቲ ነው እየተፈጠረ ያለው እንጂ ኢንፎርሜሽን ኢን ሶሳይቲ አይደለም እየተፈጠረ ያለው። ምን ማለት ነው? የትኛውንም ነገር ብትጠይቁት በፍጥነት ከሞባይሉ ያንን ነገር ያገኛል። ስለዚህ መረጃው የቀረበው ማህበረሰብ ነው ማለት ነው። ኢንፎርሜሽን ኒር ሶሳይቲ ነው የተፈጠረው። ግን መሆን የነበረበት ኢንፎርሜሽን ኢን ሶሳይቲ ነበር መፈጠር ያለበት። ኢንፎርሜሽኑ በውስጡ ያለ በአይምሮ ውስጥ ያለ ነገ የሚያስታውሰው ነገ ከአይምሮ መንዝሮ ሊጠቀምበት የሚችል ማህበረሰብ ነበር መፈጠር የነበረበት። ስለዚህ አሁን እየተፈጠረ ያለው ምንም ስትጠይቁት ሞባይልና ካክቶ ይሄ ነው መልሱ ይላል። ከዛ አቀው ለህይወቱ አይጠቀምበት። ስለዚህ ኢንፎርሜሽን ኒር ሶሳይቲ ነው እየተፈጠረ ያለው። ኢንፎርሜሽን ኢን ሶሳይቲ እየተፈጠረ አይደለም። ስለዚህ በሃርድ ኮፒ ስናነብ ግን ኢንፎርሜሽን ኢን ሶሳይቲ ነው የሚፈጠረው። ሶፍት ኮፒዎችን የምንጠቀም ከሆነ ኦንላይን የምንጠቀም ከሆነ ለጉዳዩ አፋጣኝ ምላሽ እናገኛለን። ለአንዳንድ ነገሮች ተገቢ መረጃ እናገኛለን። ግን ውስጣችን ባዶ ነው። ስለዚህ ማንበብ በተለይ ፊዚካሊ ሄዶ ላይብረሪ ማንበብና ሃርድ ኮፒ መጽሐፍቶችን ማንበብ ጠቀሜታ እንዳለው ብዙ ጥናቶች ያሳያሉ። ሌላው ደግሞ በስሜት ሳይሆን በምክንያት በብስለት የሚያስብ ማህበረሰብ መፍጠር ይቻላል። አንባቢ ማህበረሰብን መፍጠር ይቻላል። ሰዎች ሲያነቡ ምክንያታዊ ይሆናሉ። የሪዝን ፓርታቸው ሎጂካል ፓርታቸው በጣም ይጨምራል። የማያነቡ ከሆነ ግን ኢሞሽናል ፓርታቸው ነው የሚጨምረው፣ ስሜታዊነታቸው ነው የሚጨምረው። ይህም ደግሞ አደጋ ነው። ስለዚህ ሀገሮች ህዝባቸውን በንባብ ካላበሰሉ ስሜታዊ ማህበረሰብ ነው የሚፈጠረው። ስሜታዊ ማህበረሰብ ደግሞ አገሩን ለማፍረስ ክፉ የሆኑ ነገሮች በአገሩ ላይ እንዲመጣ ያደርጋል። ማንበብ የሚያነብ ማህበረሰብ የፈጠሩ ሀገሮች ደግሞ ችግር እንኳን አጋጥሟቸው ችግራቸውን ማለፍ ችለዋል። ለምን? ህብረተሰቡ ክፉና ደጉን የመለየት አቅም ስላለ፣ በምክንያት የሚያስብ ማህበረሰብ መፍጠር ስለተቻለ። ይሄ ምን ያህል ከባድና አስፈላጊ እንደሆነ ማየት ይቻላል። ስለዚህ በመረጃ የሚጠቀም ማህበረሰብ ኢንፎርምድ ሶሳይቲ መፍጠር የሚቻለው ንባብ ላይ ከተሰራ ነው። ህይወት በውሳኔ የተሞላ ነው። አብዛኛው ሰው ይወስናል። ውሳኔዎች ግን መጥፎም ጥሩም ውሳኔዎች አሉ። ቀላል ውሳኔዎች አሉ፣ አደጋ የማያመጡ ከባድ ውሳኔዎች አሉ፣ ኮንሲኩዌንሳቸው አደጋ ይሆናል። ለምሳሌ ስለምንለብሰው፣ ስለምናደርገው ነገር፣ ስለምንበላው ነገር ብንሳሳት ከባድ ውሳኔ አይደለም፣ ከባድ አደጋ ያመጣል። ግን ትልልቅ ውሳኔዎች ይመጣሉ፣ እድሜ ልካችንን ችግር ውስጥ የሚከቱን፣ እድሜ ልካችንን መከራ የሚያመጡብን ውሳኔዎች ይመጣሉ። የሚያነብ ማህበረሰብ ግን፣ በንባብ ላይ የተመሰረተ ማህበረሰብ ግን እንደዚህ አይነት ውሳኔዎችን ሲወስን የተሻለ ወስኖ ሪስክ ይቀንሳል፣ ነገ ሊመጣበት የሚችለውን አደጋ ይቀንሳል። ስለዚህ ለውሳኔ በጣም ይጠቅማል። ስለዚህ ጥሩ መጽሐፍቶች ታላላቅ ሰዎችን ፈጥረዋል። ጠባብ አይምሮን አስፍተው የተዘጉና የተፈቱ ልቦችን ከፍ አድርገው በፀሐይ ብርሃን ሞልተው ለሌሎች ቦታ እና የተሻለ እድል እንዲሰጡ ይከፍታል። ዛሬ ቤተ መጻሕፍት የንባብ አገልግሎት እንደሚሰጡ ብቻ አድርጎ ማሰብ ስህተት ነው። ዛሬ ቤተ መጻሕፍት የሰው ልጆች የልማት ኃይል፣ የዜጋ ስነ ምግባር ቀረጻ፣ የቱሪስት መዳረሻ፣ ለዲሞክራሲ ስርዓት ግንባታ የሚሰራ ዘርፈ ብዙ ተቋም መሆኑን መገንዘብ ያስፈልጋል። ለምሳሌ ቤተ መጻሕፍት እኮ አንዳንድ ሀገሮች የቱሪዝም ገቢ ነው። ለምሳሌ ግብፅ ውስጥ አሌክሳንድሪያ የሚባል ቤተ መጻሕፍት አለ። ድሮ አሌክሳንደር ዘ ግሬት የሚባለው የግሪክ ንጉስ በነበረ ሰዓት የተከፈተ ነው። ይህ ቤተ መጻሕፍት ዛሬ ለግብጾች የንባብ ማዕከል ብቻ ሳይሆን የቱሪዝም መዳረሻ ነው። ከፍተኛ የገቢ ምንጭ ያገኙበታል በመጎብኘቱ ማለት ነው። ስለዚህ ጥንታዊ ቤተ መጻሕፍቶች ዛሬ ይጎበኛሉ ማለት ነው። ስለዚህ መረጃ የሚገኝባቸው ብቻ አይደለም። ዛሬ ላይብረሪ ኮንግረስ የሚባለው ዋሽንግተን ዲሲ የሚገኘው የአሜሪካ ላይብረሪ አሜሪካውያኖች እንዳሴት የሚቆጥሩት እንደ ክብራቸው የሚቆጥሩት ነው። ዛሬ እንግሊዞች ብሪቲሽ ሙዚየምን እንደ ክብራቸው የሚቆጥሩት የእንግሊዝን ስልጣኔ መቼ እንደነበረችና የት እንደነበረች የሚያሳይልን ብለው በክብር የሚጠቅሱበት ትልቅ ላይብረሪያቸው ነው። ስለዚህ የፖለቲካ ማዕከልም ነው፣ የታሪክ ማዕከልም ነው፣ የስልጣኔ ማዕከልም ነው። የሀገሮች መነሻና መድረሻ ከየት ወዴት የሚባለው መታወቂያ ነው። ዛሬ ከኢትዮጵያ እኮ ስለ ኢትዮጵያ ለማጥናት
ላይብረሪ ኮንግረስ መሄድ፣ ብሪቲሽ ሙዚየም መሄድ በጣም የተለመደ ነው። ለምን? ድሮ የኢትዮጵያን መጽሐፍቶች ይሰበስቡ ስለነበረ። አያችሁ፣ እነሱ ሲሰበስቡ ከሌላው ሀገር ነው። በቅኝ ግዛት ከያዙት ሀገሮች ሁሉ መረጃዎችን ይሰበስባሉ። ዛሬ ብሪቲሽ ሙዚየም ውስጥ የኢትዮጵያ ማኑስክሪፕቶች አሉ። እንደውም አንድ ወቅት የኢትዮጵያ ክፍል ኮርነር ሁሉ እንደነበረ እንሰማለን። እነሱ እንደዚህ ለእውቀት ሲሰበስቡና ለመጪው ትውልድ ይጠቅማል ብለው የሚያሰባስቡት ቤተ መጻሕፍት ዛሬ ፈርጀ ብዙና ትውልድ ተሻጋሪ ስራ ስለሆነ ነው። እኛ ሀገር ግን እየተሰጠ ያለው ትኩረት በጣም አነስተኛ ነው። ዛሬ ቤተ መጻሕፍትና ከትምህርት ጋር እስቲ እናያይዘው። ትምህርት ቤት ገብቶ መማር ብቻ በቂ ነው? ቾክ እንደ ቶክ እንደሚባለው አስተማሪ ብቻ ቢያስተምር ከፍተኛ ውጤት ማምጣት ይቻላል? አልተቻለም። ለምሳሌ በ2015 ዓመተ ምህረት በኢትዮጵያ ወደ ከፍተኛ ትምህርት የገቡት 3% ብቻ ናቸው። ማለት ከ600 300 በላይ ያመጡት ከ700 ጥያቄ ከ350 በላይ ያመጡት 3% ብቻ ናቸው። ይህ ማለት 97%ቱ ከግማሽ በታች ነው ያመጡት። በ2016ም ከፍ ያለው 2% ብቻ ነው። 5% ብቻ ተማሪ ነው የጨመረው። 95%ቱ ወድቋል። ይህ ምን ማለት ነው? ውድቀታችን የጋነ ያለው ችግራችን የጋነ ያለው ቤተ መጻሕፍት ላይ ትኩረት ስላልተሰጠ፣ ንባብ ላይ ትኩረት ስላልተሰጠ። ኢትዮጵያ ውስጥ በአሁኑ ሰዓት ተማሪ የሚማረው ከሰኞ እስከ ዓርብ ድረስ ቀኑን ሙሉ ነው። ጠዋት 2 ሰዓት ገብቶ እስከ 9 ተኩል ነው የሚማረው። ቤተ መጻሕፍት ቢኖር መቼ ሄዶ ያምራል? ስለዚህ ቾክ እንደ ቶክ ብቻ ነው። አስተማሪው ብቻ አስተምሮት ውጤታማ ይሆናል ተብሎ ነው የታሰበው። እኔ ስማር ግን በፊት ግማሽ ሽፍት ነው። ከ2 ሰዓት ተኩል እስከ 6 ተኩል እንማራለን። ከሰዓት ሌላ ሽፍት ይማራል። ወይም ከጥር በኋላ ይቀየርና ጠዋት እንሆናለን፣ ከሰዓት ፍሪ እንሆናለን። በዛ ሰዓት ላይብረሪ ሄደን የምናነብበት በቂ ጊዜ አለ። አስተማሪው ደካማ ቢሆን እንኳን የተሻለ አስተማሪውን አልፈን የምናውቅበት አጋጣሚ አለ። ከሌላው ተማሪ ጋር ላይብረሪ ሄዶን አስጠናን አስረዳን የምንልበት አጋጣሚ አለ። አሁን ግን ይሄ የለም። እንዴት ታዲያ ተማሪው መቼ ያንብ? እንዴት ሳያነብ በአስተማሪው ብቻ ውጤታማ ይሆናል? እስካሁን ትምህርት ሚኒስቴር በዚህ ጉዳይ ላይ ይህን እንደ ችግር ሲጠቅሰው አልሰማም። ስለዚህ ይሄ በጣም የሚያሳስብ ጉዳይ ነው። ተማሪን ቀኑን ሙሉ ማስተማር ውጤታማ አላረገም። ተማሪ በመማር ብቻ ውጤታማ አይሆንም፣ ሲያነብ ነው። ለማንበብ ደግሞ የማንበቢያ ጊዜ ሊሰጠው ይገባል። ቀኑን ሙሉ ከተማረ ማታ ደግሞ የቤት ስራውንና የራሱን አካዳሚክ ትምህርት ብቻ ነው የሚያነበው። መቼ ያንብብ? ይሄ ሊታሰብበት የሚገባ ነው። ንባብ በእርግጥ በመንግስት ላይ ብቻ ሳይሆን ወላጆችም ኃላፊነት አለባቸው። ንባብ ባህል ለማድረግ ወላጆች ድርሻ አለባቸው። ማንበብ ደግሞ ከልጅነት ጀምሮ ሊዳብር የሚችል ነገር ነው። ወላጆች ራሳቸው አንባቢ ካልሆናችሁ ልጆችን አንብቡ ብቻ ማለት አዋጭ አይደለም፣ አይሰራም። ራሳቸው ሞዴል ሆነው ማስተማር አለባቸው። አንድ የ60 ዓመት እናት የልጅ ልጃቸውን ያሳድጋሉ። የልጅ ልጃቸው የንባብ ባህል እንዲኖረው ንባብን እንዲያደንቅ የ8 ዓመት ልጅ ነው። በሳምንት 1 ቀን ወይ 2 ቀን ጥቁር መነጽራቸውን አድርገው መጽሐፍ እያነበቡ ለ30 ደቂቃ ያሳልፋሉ። በጣም ስለሚያነቡ ከትምህርቱ ጥቅም ለማግኘት አይደለም ከንባቡ፣ ግን ልጃቸው ንባብ አስፈላጊነቱን እንዲረዳ ንባብ ጠቃሚ ነገር ነው፣ አያቴ እኮ ታነባለች የሚለውን እሱ ውስጥ በጥበብ ለማስቀመጥ የሚጠቀሙበት ዘዴ ነው። ስለዚህ ወላጆች እናንተ ሳታነቡ ልጆች አንብቡ ብትሏቸው አይሆንም። ምክንያቱም የመጀመሪያ ምሳሌዎች እናንተ ናቸው፣ የመጀመሪያ ሞዴላቸው እናንተ ናቸው። Today, I would need to do something very important. Is to subscribe. Yeah, subscribe. To Young Lucky. Can you believe it? It's so good.